እነዚህ አራት የፋይናንሻል ፋውንዴሽን ሌየርስ ከሌሉን በስተቀረ የፋይናንስ ሀውሳችንን ስትሮንግ ማድረግ ወይም ደግሞ ስቴብል ማድረግ አንችልም ማለት ነው። ለምሳሌ 3 እግር ያለው ወይም 4 እግር ያለው ወንበር አንደኛው ቢሰበርበት ይንገዳገዳል አይደለ? ልክ እንደዛ ሁሉ ፋይናንሳችን ላይ እነዚህ አራቱ በጣም ኢምፖርታንቶች ናቸው ማለት ነው። የመጀመሪያውና ዋነኛው ኢንካም ፕሮቴክሽን ነው። ኢንካማችን ፕሮቴክት እስካልተደረገ ድረስ ፋውንዴሽናችን ስትሮንግ ሊሆን አይችልም። በማንኛውም አጋጣሚ ጊዜዎች ሊፈርስ ይችላል ማለት ነው። ሁለተኛው ደግሞ ዴታችን ማኔጅ መደረግ መቻል አለበት። ዴት ማኔጅመንት ከሌለን በስተቀር እዳችን እላይ እዚህ ጋር ተቆልሎ እዚህ ጋር ደግሞ የፈለገውን ያህል ኢንቨስት ብናደርግ ትርጉም የለውም ማለት ነው። ቶሎ የመሰበር አቅሙ ሀይ ነው። ሶስተኛው ደግሞ ኢመርጀንሲ ፈንድ ለሚያስፈልገን ነገር ራይተዌ ለምሳሌ ወይ ስራ ተባረሪ ሊሆን ይችላል። ሜቢ ቢዝነስ ላይ ያለው ሰው ከሆንኩኝ ቢዝነስ ስሎ ሊሆን ይችላል። ለእነሱ አይነት አጋጣሚዎች የተዘጋጀሁት ከ3 ወር እስከ 6 ወር የሚያኖረኝ ነገር ከሌለኝ አሁንም በሰባራ ነው ማለት ነው የተንቀሳቀስኩ ያለሁት። አራተኛው ደግሞ ኢንቨስትመንት ነው። ኢንቨስትመንት ላይ ሲመጣ ደግሞ ለሪታይርመንት ተዘጋጅቻለሁ ወይ፣ እሱ ላይም ደግሞ የማንሰራበት ከሆነ ስቲል በሰባራ እግር ላይ ነን ማለት ነው። ስለዚህ እነዚህ አራቱ የፋይናንሻል ፋውንዴሽን እውቀቱ እንዲኖራችሁ የምትፈልጉ እችን መጽሐፍ በነፃ ዳውንሎድ ማድረግ ትችላላችሁ። ሊንኬ ባዮ ላይ ያለላችሁ፣ በፌስቡክ የምታዩኝ ፕሮፋይል ላይ ያለላችሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዩቲዩብ ላይ ደግሞ የምታዩኝ ኮመንት ላይ አስቀምጥላችኋለሁ ማለት ነው። ስለዚህ እቺ መጽሐፍ ብዙ ነገር የያዘች ነች። ዳውንሎድ አድርጉና ራይት አዌይ አንብቧት ማለት ነው። ቴንኪዩ። ሰላም ዋሉ ባይ